እንዴት ናችሁ? የሚራ ዩቱብ ቻናል ቤተሰቦች ንገሩት። ሰላም አልሐምዱሊላህ። ቤተሰብ ወላሂ እኔ እኮ ግራ የሚገባኝ ሁል ጊዜ ማለት ነው እኛ ኢትዮጵያ ሰራተኞች እንደ ሌላ እዚህ ከሰራተኞች ለምንድን ነው መብታችን የማይከበሩ? ለምንድን ነው ማለት እንደ ሌላው ሰራተኞች ለምሳሌ ፊሊፒን፣ ኢንዶኔዚያ፣ ስሪላንካ ስሪላንካ ነው እንደ ህንዲ እንደነሱ እኛን ለምንድን ነው አረቦች እኛን የማያከብሩን? ለምንድን ነው የሚገባንን ክብር የማይሰጡ? የምር በዛ ላይ እኛ እኮ እንደነሱ አይደለንም። እንደ አህያ ነው የምንፈገው። የምር ስራውን ያውን ደሞዝ አለፈ አላለፈ በቃ ሁል ጊዜ እንደምሰራው እሰራለሁ። ደሞዝ ሰጠኝ ለአሁን በኢንዶኔዚያ ወይም ፊሊፒን ደሞዝ አንድ ቀን ካለፈ ሲጠሩ ለራሱ አቤት አይሉ። የምር እንዲህ በግራ ነው የሚያልፉት። እንዲህ ቼክ ራሱ አያደርጓቸውም። ታዲያ እነሱም ምንም አይሉ ምንም። ለኢትዮጵያ ሲሆን ግን ወይኔ ወይኔ እኛ ራሳችንን እኔ አሁን በግሌ የሆነ ነገር ሴትዮ ከዚህ ቀደም አድርጋልኝ የሆነ ነገር ወይ ገዝታልኝ ሰጥታኝ ከሆነ በጣም ነው ውለታ የሚይዘኝ። እንዲህ አድርጋልኝ እንዲህ በቃ አስባለሁ። ከዚህ ቀደም ያደረገችልኝ የሆነ ግጭት ሲፈጠር እኔና ከሱ እንጣላ ማለት ነው። በተጣላን ሰዓት በጣም ነው ራሴ የሚቆጣጠረው። በቃ ሌላ መጥፎ ንግግር እንዳልናገር ማለት ነው። በተቻለኝ አቅም ራሴን ለመቆጣጠር እፈልጋለሁ። ግን እነሱ ግን መጀመሪያ ያሳለፍነው የነበረውን ጥሩ ነገር አስበው የተፈጠረውን ግጭት ማብራት አይፈልጉም። በቃ ጓጓጭ ነው የሚሉት። እኛ ግን እንደዛ አይደለም። ያው እኔ እንደዛ አይደለም በግሌ ማለት ነው። የምር እንዲህ እንዲህ አድርገኝ እንዲህ ገዝታልኝ አሁን እንዴት እንደዚህ ላለው ዋጥ ላድርገው ብዬ ወደ ራሴ እመለሳለሁ። እነሱ ግን በጭራሽ እንደዚህ አያስቡም። የምር ግን በቃ እኛ ኢትዮጵያኖች ከሌሎች ዜጎች አንፃር ምንም ሕግና ደንባችን ምንም አይከበርም። በምንም አይገናኝም። የምር እስኪ ተመልከቱ ፊሊፒን፣ ኢንዶኔዚያ፣ ህንዲ፣ ስሪላንካ በቃ በክብር እኮ የሆነ ነገር ቢፈጠር ማለት ነው መንግስታቸውም ይደርስላቸዋል። ቢታመሙ ሐኪም ቤት ነው የሆነ ነገር በቃ ኤቭሪቲንግ። እኛ ግን የእኛው ተውት። የምር አሁን እስኪ ተመልከቱ እስር ቤት ብዙዎች እየተሰቃዩ ነው። እስር ቤት ከነ ልጆቻቸው የምር ያው አብይ ግን እየወሰደ ቢሆን ማለት ነው አላልቅም። ብቻ ግን አላህ ይድረስላቸው። ለታመሙትም አላህ አፊያ ይስጣቸው። ለታሰሩትም አላህ ነፃነትን ቅርብ ያድርግላቸው። በጣም እኛ ኢትዮጵያውያን በጣም ነው የምናሳዝነው። እሺ እንደው ይሄን ድህነት አላህ ወይ አንተ አጥፋልን። በተለይ ወላሂ ሴቶች ተጎዳ፣ በጣም ተጎዳ። እቺ የፈረደባት ቤት ሳልሰራ እያለ የሆነ ነገር ስናሟላ የሆነ ነገር እየጎደለ ብቻ አልሐምዱሊላህ